ለም ሞልቃቃው ልጅሽ ማን ነው ብትባል ኖሮ እሱን ነበር የምትለው። የናይጄሪያዊ ሚሊዮነር ልጅ ሞንፋ ጁኒየር ገና የበርና የመስኮት ልዩነት በቁጡ ሳይረዳ ነበር 6 ዓመት ስለሞላህ እንኳን ደስ ያለ ብሎ አባትየው ይሄንን የምታዩትን ቤት ይገዛለት። አዎ ቤት ይገዛለት። በሙሉ ስሙ መሐመድ አወል ሙስጠፋ በማለት የሚታወቀው ይሄ ታዳጊ በአባቱ ገንዘብ የቅንጦት ህይወትን እየኖረ ይገኛል። የልጅ እግሮቹ የፍሬም ፔዳል ላይ ሳይደርሱ ነበር አባቱ ይሄንን ከቤቱ 10 ሚሊዮን የኢትዮጵያ ብር የሚሸጠውን ቤንትሊ ስፐር መኪና ይገዛለት። ሞንፋ መች በዚህ ብቻ በቃኝ አለ። ይሄንን ቀይ ላምበርጊኒ አቬንታደር ጨምሮ ለ9 ዓመት ልደቱ ይሄንን ከቤቱ 16 ሚሊዮን የኢትዮጵያ ብር የሚገዛውን ፌራሪ 450 ስፓይደር ይገዛለት። ሞንፋ በተለያዩ ኢንስታግራም ፖስቶች ላይ እንዳጋራው ከሆነ ትምህርት ሲዘጋ ለእረፍት የሚንቀሳቀስበት የአባቱ ጎልፍ ስትሪም የግል ጀት ሲሆን ልብስ ጠዋት ለብሶ ማታ ዛሬ ለብሶ ደግሞ ነገ አይደግምም። ሞንፋ ልብስ ስለሆነ ብቻ አይለብስም፣ የቅንጦት መሆን አለባቸው። እላያቸው ላይ ያለው ብራንድ በሺ የሚቆጠሩ ዶላሮችን ነው የሚያስወጡት። ዱባይ ለክረምት በሄደበት ልብሶቹን የሚሸምተው ሞንፋ ልብሶቹን በፌንዲ፣ ጉቺ፣ ቨርሳቺ እንዲሁም ሉዊ ቪታን ስቶሮች ነው የሚገዛው። የትምህርት ቤት ደብተሩን ደግሞ በዚህ 13000 ብር አውጥቶ በገዛው ጎያርድ ቦርሳ ውስጥ የሚይዘው ሞንፋ አባቱ የሪቻርድ ሚል ሰዓቶች አድናቂ ቢሆንም ሞልቃቃው ሞንፋ ግን ከሮሌክስ ሰዓት ውጪ እጁ ላይ አያስርም። ከቤቱ ሲወጣ መንገድ ላይ ሊፖፕ ቢያገኝ የሚመጥበት ያማረውም ነገር ካለ ደግሞ የሚገዛበትን ረብጣ ገንዘብ በየቀኑ አባቱ ያሳቅፈዋል።